ሎዛ አበራን ነው በስልክ ያገኘነው ለተሞሸር መሆኑን ስለሰማን ማለት ነው። ሎዛ እንደምን አለሽ? እንደምን ቆያችሁ? ሰላም ናችሁ? አለን። ብዙ ከእግር ኳስ የራኩ ነኝና አንዳንድ ነገሮችን ስናገር ከሳትኩኝ ታርሚኛለሽ። ምንም ችግር የለም። እሺ እንኳን ደስ አለሽ ብያለሁኝ በቅድሚያ። በጣም ደስ ብሎኛል። እንኳን አብሮ ደስ አለን። ጎጆ ለመቀለስ ተዘጋጅተሻል ልትሞሸሪና እንዴት ያለ ስሜት አለው? ከሱ ልጀምር። ያ በጣም ነው ደስ ያለኝ። ደስ ብሎኛል ማለት ማንም ሰው በተለይ ሴት ስትሆን እንደዚህ አይነት ነገር በጣም ደስ የሚለው። ስለዚህ እኔም በጣም ደስ ብሎኛል ለዚህ ስላደረሰኝ በጣም ነው ደስ ያለኝ። ሆድሽን ባርባር ይለዋል ሙሽራ ባህሪው ነው ይባላል። ያ አሁን ከቤተሰብ ወይም ከእናንተ አባት ቤት ወጥተህ የራስን ህይወት የምትመሰርትበት ስለሆነ አዲስ ነገር ስለሚሆን እንደው የበፊቱን ነገር ለማድረግ አታስቡና ከፋሚሊ መውጣትና ያ የተለመደ ነገር ነው። በጣም ደስ ይላል። ባለቤትሽ እንተዋወቀው ማን ይባላል? ስሙ ዮሐንስ ፍቃዱ ይባላል። እሺ የኮንስትራክሽን ባለሙያ ነው። ስለዚህ የተለየ ነው ሁለታችሁም ያላችሁበት ሙያ። ተለያየ ነው። ምን ያህል ጊዜ በጓደኝነት ቆያችሁ? እንዲሁም ለሙያው ያለውን ሀሳብ ብትነግሪኝ ደስ ይለናል። እግር ኳስ ተጫዋች ነሽ፣ ከዛ ባለፈ እሱ የኮንስትራክሽን ሙያ ላይ ነው የሚገኘውና እንዴት ተዋወቃችሁ? ስቴዲየም ገባሱ? እውነት ለመናገር እኔ ሐዋሳ ከነማ ያለው ነው ከሱ ጋር ማለት እኔ ሐዋሳ ከነማ ስጫወት እሱ የአዲስ አበባ ልጅ ነው። ለስራ ሐዋሳ ሄዶ ነበረ። እሺ እግር ኳስ የሴቶችን እያየ በአጋጣሚ እዛ ነው ያየኝ እና ከዛ በኋላ ያው አድናቂም ስለነበረ በዛ ተግባባን። ቀስ ያለን ያው ለዚህ በቅተናል። ኦልሞስት አሁን 5ኛ ዓመት ጨርሰን 6ኛ ዓመታችን ላይ ነው እየተጋባን ያለነው። በጣም ደስ ይላል። እግር ኳስ በጣም ይወዳል ማለት ነው? በጣም ይወዳል። በጣም ስሜታዊ ነው። ኳስ ምናምን ሲያይ ሁሉንም ጨዋታዎችን መጥቶ የኛ የሴቶችን ብቻ ሳይሆን እኔ የምጫወትበትን ብቻ ሳይሆን ሌሎችም የሴቶችን ክለብ የመጣያ በጣም ይወዳል። በፊትም ኳስ ተጫዋች ሆኖ ስላሳለፈ ለዛ ኳስ ይወዳል። ስለዚህ የእሱን የኳስ ተጫዋች ያለመሆንና ፍቅሩንም ጭምር በአንቺ ይወጣል ማለት ነው ግብ ስታስቆጥሪ። ልክ ነው። በጣም ደስ ይላል። ሰርጉ እሁድ ነው እንደሰማሁት ከሆነ? መስከረም 10 እሁድ ነው። በኮቪድ ዘመን ሰርግ እንዴት ያለ ስሜት አለው? አሁን መሰባሰብ አይጠይቅም ጊዜውና እንዴት ነው የሚያልፈው? ምን ያህል ተዘጋጅታችኋል? ምን ፕሮግራም ይኖረዋል? ያው ፕሮግራሙ እንዳልከውም ከጊዜው አንጻር የሰፋ አይደለም። ምክንያቱም ከበሽታው የተሰራጨ ያለበት ሁኔታም ሀገሪቷም ካለችበት ሁኔታ አንጻር እኛም ይህንን በማሰብ ቀለል አድርገን በቤተ ክርስቲያን የቃል ኪዳን ስነ ስርዓት የቀለበት ስነ ስርዓት ብቻ ነው የሚሆነው ቤተሰቦቻችን የቅርብ ጓደኞቻችን በተገኙበት። ስለዚህ ጊዜውና ሁኔታውን በማሰብ ነው እኛም ፕሮግራሙን የምናደርገው። በጣም ደስ ይላል። ሚዜ ተመርጧል ወይስ እናንተው ብቻ ናችሁ? አሉ ማለት እንዳልኩትም በጣም ሰፊ አይደለም። እነዚህ የኛ ቤተሰቦች ባሉበት ብቻ ነው የሚደረገው። በጣም ደስ ይላል። ለማንኛውም መሞሸርሽን ሰምተን ነው እኛ የደወልነው። እግር ኳስ ውስጥ እንዴት ይሆናል? ማልታ ቤርኪርካር ላይ ጥሩ ግብ ቤርኪርካራ ስሙ ትንሽ ይከብዳል። ጥሩ ግብ አስቆጣሪ ነበርሽ እንደማቀው እና ደግሞ መሀል ላይ ኮቪድ አቋረጠው እንጂ ዋንጫም ሁላ የምትወስዱበት አጋጣሚ ነበር አይደለ? ካልተሳሳትኩኝ። እና ሻምፒዮን ሆነናል። እሱስ እንዴት ነው የሚሆነው? ከትዳሩ በኋላ እግር ኳሱ ላይ ያለሽ ተሳትፎ እንዴት ያለ መልክ ይኖረዋል ሎዛ? ያው እኔ እንደማስበው ከሆነ ይሄ ነገር ስራዬን ያስቆመዋል ብዬ አላስብም። ሁላችንም ቢሆን የራሳችን ሙያ ያለን። ስለዚህ በዚህ ሙያ ውስጥ እኔም ስራዬን እቀጥላለሁ ብዬ ነው የማስበው። ማግባት ደግሞ ሌላ ኃላፊነት ነው። እሱን ኃላፊነቴን እየተወጣሁኝ እግር ኳስንም ደግሞ ስራዬ ስለሆነ የምወደው ስለሆነ ገና ብዙ መስራት የሚጠበቅብኝ ነገር ስላለ በስራዬ ላይ ነው የምቀጥለው። ትዳሩም ስራውም ጎን ለጎን እንደ ጸባዩ ይስተናገዳል ነው የምትዩ? በጣም ጥሩ። ሌሎች ክለቦች ጥሩ አጥቂ ናት እና ወደ
በተለያዩ ቦታዎች ላይ ሻገር ብላ ለመጫወት በበርካታ እግር ኳስን በሚወዱ ኤጀንቶች ሁላ ከሚፈለጉት መሀል ነሽ እዚህ ሀገር እንደማቀውና ምን አዳዲስ ነገሮች አሉ? ማልታ ነው የምትቀጥዩ ከዚህ በኋላ ወይስ የተጀማመሩ ነገሮች ይኖራሉ? ያው እንግዲህ አሁን አዳዲስ እይታዎች ይኖሩኛል ብዬ አስባለሁ። እንደ ኳስ ተጫዋች የተሻለ ነገርና የተሻለ ቦታ ያስባል ሁሉም ሰው። ስለዚህ እነዚህን በማሰብ ለነገር ይገኛል ብዬ አስባለሁ። በጣም ጥሩ። ለማንኛውም መልካም ጋብቻ ላንቺም ለባለቤትሽም እንዲሆን እንመኛለን። እኛ እንግዲህ አንድ ሙዚቃ እንጋብዛችኋለን። መልካም የትዳር ዘመን እንዲሆንላችሁ እመኛለሁ። ሎዛ አበራ እጅግ አመሰግናለሁኝ ለነበረን ጊዜ። እኔም በጣም